ቅዱስ ላይ ታኅሳስ 29 ቀን የሚል የለም። ከዚህ የተነሳ ታኅሳስ 29 ቀን ተወለደ የሚል ስለሌለ ብዙዎች ይህንን ነገር ምዕራባውያን ወደዛ እየወሰዱ እኛም ወደዚህ ያመጣን በእንዲህ አይነት ይከበራል። እኛ ግን መጽሐፍ ቅዱሳዊ መሰረት ይዘን ነው ታኅሳስ 29 ቀን የምናከብረው። እንግዲህ እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጸነሱ በፊት ወይንም ደግሞ እመቤታችን ድንግል ማርያም ጌታችንን ከመጽነሷ በፊት መልአኩ ቅዱስ ገብርኤል ወደ ዘካርያስ ነበር የሄደው። እሱም ልጅ ስላልነበረው ያንን ልጅ እንደሚያገኝ ሊያበስረው ወደ ዘካርያስ ነው የሄደው። እመቤታችን ድንግል ማርያምንም ዘካርያስንም ያበሰረው መልአኩ ገብርኤል ነው። ወደ እመቤታችን ድንግል ማርያም ከመሄዱ በፊት ወደ ዘካርያስ ነበር የሄደው። ዘካርያስ በቤተ መቅደስ እያጠነ እያለ በመጽሐፍ ቅዱስ ላይ በሉቃስ ወንጌል በምዕራፍ 1 ከቁጥር 5 ጀምሮ ታሪኩ አለ። በይሁዳ ሄሮድስ በነገሰበት ጊዜ ከአብያ ወገን የሚሆን ስሙ ዘካርያስ የሚባል አንድ ካህን ነበረ ይላል። በዕብራውያን አቆጣጠር መልአኩ ቅዱስ ገብርኤል ወደ ዘካርያስ የሄደው በሰባተኛው ወር ነው። የዕብራውያን አቆጣጠር መጋቢት ነው የሚጀምረው። 7 ወር ስንቆጥር መስከረም ይመጣል። በሰባተኛው ወር በ10ኛው ቀን ነው የሚለው። በዕብራውያን አቆጣጠር ሰባተኛው ወር የሚባለው በእኛ ጥቅምት ማለት ነው። በእነሱ ጥቅምት 10 በእኛ ደግሞ ጥቅምት 27 ነው የሚሆነው እና ጥቅምት 27 ቀን ዘካርያስን ሊያበስረው መልአኩ ቅዱስ ገብርኤል ልጅ ትወልዳለህ፣ ወንድ ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ ብሎ አብስሮት ነበርና በቤተ መቅደስ እያገለገለ እያለ ከዚያ በኋላ ይህንን ብስራት ሰምቶ ወደ ቤቱ በገባ በሁለተኛው ቀን ዮሐንስ ተጸነሰ። ዮሐንስ የተጸነሰው መስከረም 29 ቀን ማለት ነው። መጽሐፍ ቅዱስ ላይ በ6ኛው ወር ይላል። በ6ኛው ወር መልአኩ ገብርኤል ወደ አንዲት ድንግል ሄደ ነው የሚለው። 6ኛው ወርን ስንቆጥር ዮሐንስ ከተጸነሰበት ጀምሮ ስንቆጥር በእኛ አቆጣጠር መጋቢት 29 ነው የሚሆነው። መጋቢት 29 ቀን ነው የሚሆነው። መጋቢት 29 ቀን ጌታችን ኢየሱስ ክርስቶስ የተጸነሰበት ዕለት ነው ማለት ነው በእኛ አቆጣጠርና ከመጋቢት 29 ቀን ተነስተን ደግሞ እንደ ማንኛውም ወንድ ልጅ ተጸንሶ የሚወለድበትን ጊዜ ስንቆጥር 9 ወር ከ5 ቀን ማለት ነው ታኅሳስ 29 ቀን ይመጣል ማለት ነው። በዚህ የተነሳ እኛ በዓላችንን የምናከብረው ታኅሳስ 29 ቀን ነው ማለት ነው።